አቶ አየለ እንዴት ነህ? እባክህ ሰላም ነህ? እንዴት ነህ? እንዴት ነህ? ዌልካም እያለበት ተቀመጥ። እሺ እሺ አቶ አየለ የሚጠጣ ምን ላምጣ? ኖ ቴንክስ ከቤ ፍላይቴ ከሰዓታት በኋላ ስለሆነ ሄጄ መዘጋጀት ሞ ለድላችንማ ጽዋችንን ማሳት ይገባል። ኦልራይት እሺ ጥሩ መደበቂያ ነው። መቼም ሚስትና ልጅ አያውቁትም። እንኳን ቤቴንና እኔን ራሱ መቼ ያቁኛል? አቶ አየለ ዘገየሁ አይደለ? ለድላችን በረዶ ማግኘት ይችላል። ሹር ለጨጓራ ፍቱን መድኃኒት ነው። ለኔ በቆፈርከው ጉድጓድ ራስ ገባህበት። ስግብግብ ካዲ ነው።
የታባ ነው ያልከው? አንተ የተረገምክ ከበሩ መስተግራ 3 እርምጃ አይ አርክቴክት ነገር አባቴ ሙት ደደብ ሬሳ እንደ ቀላል ነገር ኪስ ውስጥ ታደርገዋል። ለነገሩ አታስብ፣ አልፈስ ይወልን አጣ። ይሄን ጉዳይ ልጆቻችን ይፈቱታል። ሄሎ ሁሉ ነገር ጨረስክ? ፓስፖርቱንም? በጣም ጥሩ። እሺ እጄ ጠይቀዋል። በሰላም እንደሚያልቅ ተስፋ አለኝ። ወይኔ ፍቅር ጨርሻለሁ። እሺ ገና ነኝ። ጥቂት ቀናት ይቀሩኛል አላልሽኝ? አዎ አሁንም እኮ ለቼክ አፕ ነው የምሄደው።
ጥሩ ሰራተኛ ሳታገኝ አልቀረሽ። ፈጣነች። ስራዋን ስትጨርስ ፊልም እንትላለች። ፊልም በጣም የምትወዱ ሰራተኛ ነቃ ያለች የከተማ ልጅ ናት። ብቻ ቤቱን ባዶ አስቀርታ ቤት ውስጥ ባለቤቱ ደውሎ ነበር። መጣ እንዴ? አይ እዛው ውጭ ሆኖ ነው። ያው እንደተለመደው የቤት ኪራዩን ላክስቶ እንድትሰጥ ነበር። እንተዋወቃለን። ዮናታን እባላለሁ። ጥሩ ስም ነው። ይህን ነው የምታውቀኝ? አመታት ሳፈላልግ ለምን ጉዳይ? አባቶቻችን ያልዘጉትን ምዕራፍ እያሉት ምንድን ነው እሱ? እሱ ስትወጣ ነገር ያም ሆነ ይህ እርዳታዬን ትፈልጋለህ ማለት ነው። ስለዚህ ዋስ ስታስወጣኝ ግድ ይላል። ጠበቃዬ ሁሉን ነገር ጨርሶታል። ነገ ትወጣለህ። ምን? የት እንደምታገኘኝ አድራሻዬን ትወጣለህ። አመሽ ለኔ ቆንጆ የህመም ስሜት ከተሰማሽ ዶክተሩ በፍጥነት እንድትመጪ ብሎሻል። ይግቡ። መጣ እንዴ? ግባ ግባ ታጠቅ። ምንድን ነው ነገሩ? ቶሎ ቶሎ ልበስና እየበላን እናውራለን።
ስራ ጨርሰሽ ነው? ቤቱን መልሰህ ልገዛው ትችላለህ? ስለምንድን ነው የምታወራው? ቤተሰቦቹ አውርሰው ስለሞቱት ቤት አንተ ስለሸጥከው። አንተ ማን ነህ? ቆይ ከኔ ምንድን ነው የምትፈልገው? የፈለግከውን ነገር ላደርግልህ ይችላል። ቤቱን መልሰህ ግዛው። ባለቤቱ አከራይቶት ውጭ ሀገር ሄዷል መሰለኝ። የሰማሁት እኔ እንደዛ አሉ። ደግሞ ከፈለክ ብዙ ቤቶች አሉልን። ያን ቤት ነው የምፈልገው። ከኛ ቤት ምን አለ? ቆይ ለመሆኑ አንተ ማን ነህ? አባት ወዳጅ ማለቴ አባትና አባቴ ከቢዝነስ የዘለለ የጠበቀ ወዳጅነት ነበራቸው። ለቤተ ክርስቲያን መስሪያ ግብዓት ለመግዛት ወደ እንግሊዝ ሲመጣ እኛ ቤት ነበር የሚያርፈው። ጎበዝ አርክቴክትም ነህ። እኔ ያደረገ በምን እንደሆነ ሳናውቅ ህይወቱ አለፈ። አባቴ አንተን የወዳጁን ልጅ መርዳት ይፈልጋል። እኔም እንደዛው። እንዴት? ልቀጥር እፈልጋለሁ። በእንግሊዝ ሀገር የንግድ ቤት አለ። አድርግ የምትባለውን ሁሉ የምታደርግ እኮ። አልገባኝም። ምን ለማለት ነው የፈለገው? በሴትና በመጠጥ ገንዘብ ማጥፋት እንዲሁም ሌብነትን እንድታቆም ልትመክረኝ ነው የመጣው? ቤተሰቦች አውርሰው ያለፉት ነው ገንዘብ አጥ ቤቱንም እንደሸጠ ታውቃለህ። አንተ ማነህና ደግሞ ስለኔ ምን አገባ? ልረዳህ ነው የመጣሁት። አባቱ ለታ አንዴሽ እንዲቻልሽ እዚህ ብናገር እንደሚሻለው ካሁን በኋላ እንዲህ አይነት ነገር ለማድረግ እንዳት
ሄሎ ሄሎ ሄሌኔ ፍቅር እንዴት ዋልሽልኝ? አለሁልህ። ውሎ እንዴት ነው? ቆንጆ ነው። ምን ነው ደበረሽ እንዴ? አይ ያማረሽ ነገር አለ? ምን ይዤልሽ ልምጣ? ምንም አንተ ብቻ ነህ። እሺ እንደወጣው ቶሎ እመጣለሁ። ደግሞ ሁለታችሁንም ውድድ አደረጋችኋለሁ። እኛም እንወዳለን። እሺ ከኔ ምንድን ነው የምትፈልገው? ተመልሰህ እንደምትመጣ አውቅ ነበር። ተቀመጥ። የድሮ ቤታችሁ ውስጥ ማን እንደሚኖር አጣፍተህ እንድመጣበት በትክክል አድርገህ የተባልከውን ብቻ ታደርጋለህ። ተግባባ? ቤታችን እንዴ ቀይሮት አይደል እንዴ? አደሱሽ ትልቁ ቤትስ አለ። ሰላም ከቀበሌ ነው የመጣሁት። አቤት ከቀበሌ። እሺ ምን ልርዳ? ስንት ቤተሰብ አላት? አራት ስንት ወንድ ስንት ሴት? አንድ ሴትስ? 3 ሴት። 3 ሴት በአንድ ቤት አልበዛም? ምን? አይ እዚሁ ነው እዚሁ ነው። እሺ አመሰግናለሁ። እንትን ተከራይ አለ እንዴ? የለም። የለም? ጥሩ። ዘበኛስ? የለም። የለም? በጣም ጥሩ። እሺ አመሰግናለሁ። እሺ ቻው ቻው።
ቆይቀው ምንድን ነው? ዶክሜንት እንግሊዝ ሀገር ላለው ድርጅት የሚጠቅም እና የት ነው ያለው? ይስ ተቀብሯል። ወረቀት ነው በፕላስቲክ ተቀብሯል። አባት ብልሰው እኔ የምልህ ይሄ ሁሉ ነገር ካለቀ በኋላ እንግሊዝ ሀገር ይዘኝ እንደምትሄድ ምን ማረጋገጫ አለ? ምንድን ነው? እኔ ይስጥልኝ። እናንተን ለመጉዳት ምንም አይነት ሀሳብ ትንሽ ትብብራችሁን ፈልገን ይመጣል። ተነሱ፣ ተነሱ፣ ተነሱ።
ምንም መደንገጥ ያስፈልጋል። ልትረብሹ እስካልሞከራችሁ ድረስ ምንም አይነት ጉዳት አይደርስባችሁ። ለጥቂት ጊዜያት እዚህ ክፍል ትቆያለህ። መተኛት፣ መነጋገር፣ ሙዚቃ ማዳመጥ እንዲሁም መጨፈር ትችላለህ። ግን ለመረበሽ የሚሞክር ካለ የእድሜውን መጨረሻ ለማረጋገጥ ፈቃደኛ ነው ማለት ነው። ተግባባን? ተቀመጥ። ከእናንተ ሌላ ቤት ውስጥ ሰው አለ? አይ የለም። ከአሁን በኋላስ የሚመጣ ሰው አለ? የለም። የለም። አራተኛዋ ልጅስ የታባራት? ኧረ እሷ የቤታችን ሰራተኛ ናት። እናቷ ታማ ሄዳለች። ለደህንነታችሁ ስትል እውነቱን ብትናገር ይሻላል። ኧረ እውነቴን ነው መነኝ። ቆይ ከኔ ምንድን ነው የምትፈልጉት? ገንዘብ ከሆነ ፈልገው ነው አላውቅም። ግን አይዞሽ ምንም አይፈጠርም። አይዞሽ ምንም አይፈጠርም። ተረጋጉ። ምን ሊያደርጉን ነው? ቀስ በል እንዳይሰሙ ያለ ይመስለኛል። ግን እንኳን ይከታተሉናል። ዘቱኝ ምንም አድርጉ። እሺ
ይበቃል። ከዚህ በላይ ሊጠልቅ አይችልም። ምንድን ነው? ስጦታን ማለት ነው። ማን? ምን አውቃለሁ። ከዚህ በላይ ሊርቅ አይችልም። ግድ የለም እንሞክር። የትም አይሄድም። ወስደውታል ወርቁ። ወርቅ? አዎ ወርቅ። የወርቅ ቅርጽም ጭምር። ዮናታን አባቴ ነው አይደል የደበቀው? ቆይ ከየት አምጥቶት ነው? ግድ የለም እንሞክር። የትም አይሄድም። የለም የለም እያለ ተረገመ። እሺ ሌላ ቤት ቀብር ከሆነስ? አባትህ ሞኝ አይደለም። የተከራየበት ብዙ ሊቀብር አይችልም። ምናልባት ቦታ ተሳስተ ሊሆን ይችላል። ለአመታት ሳጣን የኖርኩት ካርታ ከበሩ ጀምሮ ልክ ጀምሮ 3 እርምጃ ጃምቦ ያሳጥሩ ያስረዝሙ ልክ ልክ ከበሩ ጀምሮ በሩ በሩ ግን እኮ ተቀይሯል። እውነትን ነው? አዎ የድሮ በር የነበረው በዛ በኩል ዋናው ቤቴ፣ ከዛ በዚህ በኩል አድርገን ነበር የምንወጣው። ከዛ እኮ ነው ሜዳ። አዎ እውነቴን ነው። ማን ነው? ሰናይት ነኝ። ሰናይት፣ ሰዎች የሉም እንዴ? አሉ፣ ውጭ እየቆፈሩ ነው። እና በሩን ክፈችዋ። ኧረ ሰናይት፣ በሩን በሆነ ነገር ክፈችው። እሺ፣ ቢላዋ አቀብኝ፣ ቢላ አቀብኝ። ኧረ ቀስ በይ፣ ቀስ፣ ሰዎቹ እንዳይሰሙሽ፣ ቀስ በይ።
ቤተሰቦችን በሰላም ማግኘት ከፈለክ ተመለስ። አንተ ውሻ ልጅ ተመለስ ብያለሁ። አንተ ደደብ ካልተመለስክ ሬሳቸውን ነው የምታገኘው። Exact. እሷንም ማስገባት እሷም እስከምትነቃ እዚሁ ትቆይ። እስክትነቃ ሊነጋብን ይችላል። ስራችንን መጨረስ አለብን። እየጠበቅናቸው ካልሆነ አደጋው ከፍ ያለ ነው የሚሆነው። ስለዚህ ተራ በተራ እንጠብቃቸው። ጥሩ።
እየሰራ ነበር። ምን እሰራለሁ? የምታየው ነው። እንዲህ አይነት የተከሰከሰ ስራ እንዳሰራ አስጠንቅቄ ያልነበር? እና ምን ልቀጣኝ አሰብክ? ተራ የማትረባ ነው። በላውን አስገባትና ሽጉጥን አስቀምጣ አንተ የሌባ ልጅ። ምን ልታደርግ ነው? ልገል ነዋ። ሌባና ጨበርባሪ ሆነ። መጀመሪያ ወረቀት ነው አልክ፣ ከዛ ደግሞ ወርቅ። ለዚህ ነበር ሽሩሩ ስትለኝ ነበር። ሽጉጡን አስቀምጥ። እንዳትጠጋኝ ያለበለዚያ እደፋለሁ። ባትም ልክ እንዳንተ ስግብግብ ነበር። ከስግብግብነቱ የተነሳ ከቤተ ክርስቲያን የዘረፈውን ቅርስ ቀርቦ በባዶ ሻንጣ ተራ ቅራቅንቦ ሞልቶ ለገዛ ጓደኛው ሊሸጥለት ነው። እሱም ሳያንሰው በመርዝ ገሎ ቅርሱንም ገንዘቡንም ለመውሰድ አስቦ ነበር። ግን እድል ፊቷን አዞረችበትና ለሌላ ያሰበውን የሞት ጽዋ ራሱ ተጎነጨ። አንተም ልክ እንዳባት ነው። ማንተባ ሶንስ ያስካት አንተን ከመግደል ወደ ኋላ የሚል መስሎ ሆነ ተሳስተህ። ሽጉጥ ያስኩት እንዳንተ አይነት በመንገድ ላይ የሚቆሙትን ያስወግድበት። እባክህ በማህፀኔ ልጅ ይዣለሁ። ልቀቃት፣ እሷን ልቀቃት፣ አለበለዚያ አናትን ነው በትንል። አንተ የፈረንጅ አሽከር ትኩስ አልጫ፣ ተኩሳ የአባትንም የሚሳቀው በልጅ ነው። እኔም አባቴ የጀመረውን ጨርሷል። ማድረባ እሱን አብረን የምናየው ይሆናል። እባክህ ፍጥር እንዳትኩስ እባክህ። እባክህ ፈጠረ እሷም እንዳታረጋት እባክህ። በሱ በር ትወጣና ቅድም ስቆፍርበት የነበረበት ቦታ ላይ ቆፍረን ጋን ስታገኝ በአፋጣኝ ይዘና። እሺ ቶሎ በል። እሺ እመጣለሁ። ግን እባክህ እሷም እንዳታረጋት። ቶሎ በል አፍጥነው። እሺ። አደገኛ ለመሆን አስበዋል መሰለኝ። ያገኘውን ነገር ወደዚህ ይዘህ ካልመጣ ሚስትህንም ልጅህንም ነው የምታጣው።
ይሻላል። በፍጥነት ይደርሳል። አለም ለፖሊስ ተሰውቂ። ደግሞ እያማጠች ነው። ትሰማኛለህ? ያገኘውን ገጸ በረከት ወደዚህ ይዘህ ካልመጣ ሚስትህን ነው የምታጣው። ልተኩስ ነው። ቁም! ቁም! ልተኩስ ነው። ቁም!